ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? የሆነች ችግር እንትን ዶክተርዬ እንደው አፍሬኮ አልቆማል። የብዙሃንስ ችግሮች ነው ይሄ። እባክህ አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ስትቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። አዎ እስኪ ተነስና ውሃና ፈሳሽ በለው። እስኪ ተነስና እንዲያልቅ እዲ ይሄ ነው እንዳልቆማል። ይሄማ ፍሬው ክብሪት እኮ ነው አልቆም ያለው እንዴ! ይሄንን ማበደል አላቆመው ወንድሜ። በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ። ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ። ይሄን አሁን ናስኪ ምንድነው ይሄ እንትን ነው ምንድነው ጉኝ እንትን ነው ይሄ ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው ደብሮ እና በጣም ትልቅ ነው ወንድሜ። እና አነስ የሚያደርግ ነገር ጎመን፣ ጥቅል ጎመን ምናምን ብላበት። ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ። እና አሁን ምን ታደርጋለህ መሰለህ? ቤቲን አዝዤ እልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ። እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት። ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ፣ ሂድልኝ በእናትህ። እሺ ዶክተር፣ በጣም አመሰግናለሁ። አውራሪስ የመሰለ